ሙሉ ሰውነታችን እንቅስቃሴ ዛሬ የሚሰራበትን ቪዲዮ ልሰራ ነው። እስቲ አብረን እንስራ። ሰላም ሰላም፣ እንዴት ናችሁ? ማስተር አባይ ነኝ። ዛሬ እንግዲህ እንደምትመለከቱት ብዙ ትሬኒንግ ልንሰራ ነው። ሙሉ ትሬኒንግ ላሳያችሁ ነው። ከኔ ጋር ሁኑ። እሺ፣ ማንኛውም ሰው እንግዲህ ወደ መደበኛ ትሬኒንግ ከመግባቱ በፊት ከ5 እስከ 15 ደቂቃ እንቅስቃሴ ማድረግ አለበት። የሆነች ያህል ማሟሟቂያ ሙሉን ከኔ ጋር እንጀምራለን ማለት ነው። እስቲ አብረን እንጀምራለን። እቺን እንሰራና እንግዲህ ቢያንስ 40 ሰከንድ ይሆናል እርግጠኛ ነኝ። ለ20 ሰከንድ እረፍት እናደርጋለን ማለት ነው። እሺ፣ ከ20 ሰከንድ እረፍት በኋላ ሁለተኛ ዙር 3 ዙር ነው እንሰራው። ሁለተኛ ዙር ይሄን እንሰራለን። ይሄንን እሺ፣ ሁለተኛ ዙር ይሄን ከሰራን በኋላ ይሄንኑ ከ20 ሰከንድ በኋላ ሶስተኛ ዙር እንሰራለን ማለት ነው። እሺ እንግዲህ 1 2 3 ሰርተናል። ይሄን ሶስተኛ ዙር ሰርተናል። የሚቀጥለውን ልክ አብረን እንሰራለን። ይሄንንም እንግዲህ ለአንድ 40 ሰከንድ እየሰራን እረፍት እናደርጋለን። 40 ሰከንድ ከሰራው በኋላ ሁለተኛ ዙሬን እጀምራለሁ ማለት ነው። 20 ሰከንድ አርፌ ይኸው 1 2 1 2 1 1 2 1 1 2 1 2 ሶስተኛ ዙር እሺ 1 2 3 ዙር ጨርሰናል። ይሄ ማለት ነው በጣም ይከብዳል። በስነ ስርዓት ከሰራን በእውነት ብዙ መስራት እንችላለን። እስቲ ትንሽ አሁን እቺን በቀላሉ እንሰራለን። እንግዲህ ይህንንም ለ40 ሰከንድ ከሰራን በኋላ ሁለተኛ ዙር እንሄዳለን። እንደ ሌላኛዎቹ እንቅስቃሴ 20 ሰከንድ እያረፍን እየደከመን በሄደ ቁጥር ቢያንስ ወደ 30 ሰከንድ ማሻሻል እንችላለን እረፍታችንም ማለት ነው። ሁለተኛ ዙር እንቀጥላለን። በጣም አድካሚ ነው እውነት። ሶስተኛ ዙር እሺ 1 2 3 ሰርተናል።
ከረፍት በኋላ መለከቱት ቤት ባለን ገመድ መጠቀም እንችላለን። በዚህም ለመዝለል ብቻ የሚያመቸውን ያህል ገመድ ነው። ያ ያላችሁ ቀላል ናት። እቺንም ብትገዙ በቀላሉ ቀመጥ እንግዲህ አንዳንዴ እንደዚህ ናቸው። 40 ሰከንድ ነው መዘለው 40 ሰከንድ ላይ ጥሩ ናት። እቺ ነገራችን ላይ ጃምቦ ምርጥ ናት። ሲደክም እንግዲህ እንቀይረዋለን እንደዚህ እያደረግን። እቺ ቆንጆ ናት። ከስንት ጊዜ በኋላ ነው እንደዚህ አይነት ሃርድ የሆነ ኤክሰርሳይዝ እየሰራሁ ያለሁት። ይህንን ከ40 እስከ 1 ደቂቃ ከ40 ሰከንድ እስከ 1 ደቂቃ ሰራን። እረፍት እያደረግን እንግዲህ ቅድም ባልኳቸው መሰረት እረፍት እያደረግን 3 ዙር እንሰራለን ማለት ነው። እሺ እንደምትመለከቱት አንደኛው ዙር ጨርሰናል። ሁለተኛ ዙር ባይዘው ወደ ኋላም መዝለል እንችላለን። ምክንያቱም እጃችን ላይ ስለምችል አብዛኛው ሰው ያው ወደ ፊት ብቻ ዘለን ያው ሁለተኛ ዙር እንግዲህ በዚህ ያጠናቀናል። በጣም ነው የሚደክመው። የምትመለከቱት እንግዲህ በጣም ደክሞኛል። ትንሽ ይደክማል። ብቻችሁን ሆናችሁ ደግሞ እንቅስቃሴ ስታደርጉ ትንሽ ያሰለቻል። እንግዲህ ብዙውን ጊዜ ጥያቄ ይነሳል። ስፖርት ቤት ውስጥ ምን እንጠጣ? ከየትኛውም መጠጦች የትኛው የተሻለ ነው? የትኛው መጠጥ አይሻልም? አንድና አንድ ውሃ ነው። ውሃ በጣም ምርጥ ነገር ነው። ሌላ ጊዜ ስለ ውሃ ጥቅሞች በደንብ እናወራለን። አታውቁም ማለት ሳይሆን ደግሞ ስፖርት ላይ ምን አይነት ጥቅሞች እንዳሉት በደንብ እናወራለን። ግን ስፖርት ስንሰራ ሌላ ነገር ባንጠቀም ውሃን ብቻ ብንጠቀም የተመረጠ ነው። ከትሬኒንግ በኋላ መብላትም ያለብን ወይ መጠጣት ጁስም ሊሆን ይችላል መጠጣት ያለብን ብጠጣ የተመረጠ ነው። ግን አሁን የሚያስፈልገኝ እኔ ውሃ ነው ምርጫዬ። አዲስ ኢነርጂ ነው የሚሰጠው እና በአንድ ብዙ አጠጡ። አንዳንድ ሰዎች አሁን አያለው ብዙ ጊዜ ውሃውን ማለት ነው በቃ በጣም ይጠማቸውና አንዷን ሌትር ሊጨርሱ ትንሽ ሲቀራቸው ነው የሚያቆሙት። ያ ለሰውነታችን ጥቅም የለውም። ማለትም ይወጣል በትንሽ በትንሹ። ለምሳሌ እኔ አንድ ሴት ማለት አንድ ዙር ከሰራው ትንሽዬ ጎንጨት አድርጌ ቁጭ ማድረግ ነው። ከዛም በኋላ በሚቀጥለው ማድረግ እችላለሁ። ኦኬ ሶስተኛ ዙራችን ነው ይሄ። እንደቀጠለን ነው እንግዲህ ያው እንዳይሰለቻችሁ እንቅስቃሴያችሁን መቀየር ትችላላችሁ። ይሄን ነው የሚመስለው።
ይሄ ካርዲዮ ነው ኖርማል። ይህን ከሰራን ኪሎአችንን መቀነስ እንችላለን። አመጋገባችንን ካስተካከልን ማለት ነው። በነገራችን ላይ አመጋገባችን ካልተስተካከለ ምንም አይነት ስፖርት ብንሰራ ትንሽዬ ለውጥ ልናገኝ እንችላለን ራሳችን ላይ። አብሶ ክብደትና ስብ ማቃጠል ላይ የምናገኘው ለውጥ በጣም ትንሽ ነው። ስለዚህ አመጋገባችንን ማስተካከል ግድ ነው። ከአመጋገብ ጋር በተያያዘ እንግዲህ ሌላ ቪዲዮ እሰራላችኋለሁ። በደንብ ተከታተሉኝ። እሺ፣ ቅድም ባልኳችሁ መሰረት እንግዲህ እንደምትመለከቱት ከ5 እስከ 15 ደቂቃ የሚሆን ሰውነታችንን የመጀመሪያ ማሟሟቂያ ሰርተናል። ከዚህ ቀጥሎ ቅድም እንዳልኳችሁ ሰው ከ10 እስከ 15 ደቂቃ ዋና መደበኛውን እንቅስቃሴ ከመጀመሩ በፊት የማሟሟቂያ እንቅስቃሴዎች ማድረግ አለባቸው ብያለሁ። አሁን ደግሞ እንግዲህ ወደ መደበኛው እንቅስቃሴያችን ከመግባታችን በፊት ስትሬቺንግ ማለት ሰውነቴን ማላቀቂያ ማስራት አለብኝ። ይሄ ለምንድን ነው የሚጠቅመው? ለሚመጣው ጉዳት ቢያንስ ጉዳቱን በሆነ ያህል ፐርሰንት ይቀንስልናል። እኛ እንቅስቃሴ ስናደርግ የተለያየ መገጣጠሚያ እንደዚሁም ደግሞ የተለያየ ህመሞችን በጥቂቱ ይከላከልልናል። እንደዚሁ ህመም ካለብን ያንን ቦታ ስላሟሟቅ ነው ህመማችንን በቀላሉ እንዲነሳብን አያደርግም። የተለያየ ነገሮች ስህተት ብንሰራ እንኳን ይቀንስልናል ማለት ነው። ፍሌክሲቢሊታችን የሆነ ያህል ይጨምራል፣ ሰውነታችንም ዝግጁ ስለሚሆን ማለት ነው። ስለዚህ እስቲ ስትሬቺንግ እንሰራለን። እናንተ እንግዲህ በአቅማችሁ መስራት ትችላላችሁ። እኔ 1 2 3 4 5 6 7 8 1 2 3 4 5 6 7 8 ይህን ስንሰራ እንግዲህ ጉልበት አይታጠፍም። 1 2 3 4 5 6 7 8 ይጨንቃል ቁጥር መቁጠር እንደዚህ አጎንብሶ 1 2 3 4 5 6 7 8 ኦኬ። ይሄን 1 2 3 4 5 6 7 8 ይሄን እነኚህ አይነት ስትሬቺንጎች ሰራ። ይሄ የኋላ እግራችን ኖርማል ይሄ ስትሬች ነው ያደረገው ሙሉ በሙሉ። እስቲ ወደ ኋላም ትንሽ እቺን ቀስ ብለን ወገባችን እንደዚህ ይዘን ትንሽዬ ነው ቤንድ የምናደርገው፣ እጥፍ እንላለን። 1 2 3 4 5 6 7 8 እንግዲህ አሁን የሰራቸውን በሲንግል የሰራቸውን ወይ 2 ወይ 3 ደጋግማችሁ መስራት ትችላላችሁ። ኦኬ። ከዚህ ወደ ታችን ጀምር እስቲ። 1 ትንሽዬ ነው መንሰባት እቺ 2 3 4 5 6 ይበቃናል። 1 2 3 4 5 6 እሺ። እዚች ጋር 1 2 ትንሽዬ ነው 3 4 5 6 እዚች ጋር 1 2 3 4 5 6 ኦኬ። 1 2 3 4 5 6 እሺ። ወደ ኋላ ዞር 1 2 ትከሻችን እንዳለ ነው፣ አንገታችን ብቻ ነው። 3 4 5 6 መቀየር ቀስ ብለን 1 2 3 4 5 6 ኦኬ። ቺን ቀስ ብለን 1 2 3 4 5 6 እሺ። ቀስ ብለን ማሽከርከር ነው፣ ብዙ አይደለም። 1 2 3 4 ይበቃል። ወደ ተሽከረከረው 1 2 3 4 እሺ።
እንዳያዞረን ኖርማል እንደዚህ ማድረግ እንችላለን። በመቀጠል እንግዲህ ወደ እግራችን ስትሬቺንግ ነው የምንሄደው። እስቲ ከዚች እንጀምር። 1 2 3 4 5 መቀየር እዚች ጋር 1 2 3 4 5። በነገራችን ላይ ፍሌክሲቢሊቲ እዚህ ጋር ያሉትን ፍሌክሲቢሊቲ ማጥፊያ እስቲ ከሱ ጭምር ዛሬ አሳያችኋለሁ እንዴት ማስተካከል እንዳለባቸው ማለት ነው። እሺ መቀጠል ተቃራኒ እናደርግና ይሄን በተአምር ማለት ነው እግራችን አይታጠፍም። ይሄው እንዲታያችሁ ነው። ይሄው 1 2 3 4 5። እሺ እንቀይራለን። እዚች ጋር 1 2 3 4 5። ኦኬ አሁን ቀስ ብለን እቺኛውን በሁለት እጃችን ይሄ ቀስ በቀስ ይመጣል። አሁን የምትደርሱበት ቦታ እንደዚህ መያዝ ትችላላችሁ። እዚህ የምትደርሱ እዚህ የምትደርሱት እንደዚሁ ትይዛላችሁ። 1 2 ነው በደንብ ነው ታች የወረድኩት። 3 4 5 6። እሺ ምንም አይነት እግራችን አይታጠፍም ማለት ነው። እግራችን ምንም አይነት ጥፋት የለውም እነኚህ ስንሰራ። እንግዲህ እዚች ጋር ለሚይዛችሁ ሰዎች ይሄ ለሚይዛችሁ ሰዎች ምን አይነት ሶሉሽን አለ መሰላችሁ? ይኸው አሳያችኋለሁ ባልኳችሁ መሰረት ይሄን እንደዚህ እንይዛለን፣ እንለካለን። ኖርማል ይሄው በክንዳችን ልክ እንለካለን። ይሄን ይሄው ከዛን የፑሽ አፕን ከፍ እናደርጋለን። ይሄ እግራችን ወዴትም ሙቭ አያደርግም፣ እንደዛው ነው የሚነሳው። ይሄ ከዛን ይሄን መያዝ ነው። ይሄው ደጋግመን ከሰራን ይሄ በእርግጠኝነት እዚህ ጋር ያለው እዚች ጋር ያለው የተያያዘ በደንብ ነው የሚጠፋው። አብሶ ፍሌክስ ስትሰሩ በጣም የሚያማችሁ ልጆች፣ ማርሻል አርት ውስጥ ያላችሁ ልጆች በጣም ነው የሚጠቅማችሁ ይሄ ነገር። እንደዚህም ደግሞ አንዳንድ ስትሬቺንግ ስትሰሩ ቤት ውስጥ ሆናችሁም ትንሽ እዛ ቦታ የሚያማችሁ ሰዎች ይሄን ብትሰሩ በጣም ጥሩ ነው። እሺ ስንመልስ አይታችኋል። ቦታ ካላጭበረበርን እዛው ነው የሚመለሰው ማለት ነው፣ ከቦታው ካላንቀሳቀስን። ይሄን እንቅስቃሴ እስቲ እንደግመዋለን በደንብ እንዲገባችሁ። እዚች ጋር ለካን፣ ይሄው በክንዳችን ለካን፣ እዚህ ጋር ያዝን፣ ቀና ነው የምናደርገው። እጄን አላንቀሳቀስኩም፣ ኖርማል ቀና ነው ያደረኩት እንደ ፑሽ አፕ። እግሬንም ወደኋላ ሙቭ አላረኩም። አለክ ይሄው ቀና፣ ከዛ ወደ ላይ ነው ቀና ምለው። ይሄው በደንብ 1 2 3 4 5። ኦኬ ሁለተኛው ደግሞ ለዚህ መድኃኒቱ ምንድነው? ከዚህ ወደዚህ መምጣት። አይታችኋል። የቅድሟን ለመስራት እየተጠጋጋን እንሄዳለን ማለት ነው። ይሄው ወደ ጉልበት ካመጣው በኋላ እቺን አሁንም ምን አይታጠፍም ማለት ነው፣ እግሬ አይታጠፍም። ይሄው ይሄን ከሰራን በኋላ እንግዲህ እንደዚህ እየተጠጋን እንሰራለን፣ እንደፈለገ ይሄን በደንብ መስራት እንችላለን። በጣም ቀላል ነው ከሰራን ማለት ነው። ግን ዴይ ቱ ዴይ በየቀኑ ፕራክቲስ የምናደርግ ከሆነ እነኚህ እንቅስቃሴዎች በጣም ቀላል ናቸው። ስለዚህ ከተለማመድን በጣም እንችላቸዋለን ማለት ነው። ኦኬ ይሄ ለምንድነው ይሄን ቪዲዮ ረዘም አድርጌ የሰራሁት ማለትም ከውስጡ እናንተ የምትፈልጉትን ፓርት መውሰድ ትችላላችሁ። እስቲ አሁንም ቁጭ እንላለን። እንዴት ነው ቁጭ የምንለው? ራሳ ይሄው እዚህ ላይ ነው ቁጭ የምንለው። 1 2 3 4 5 ኦኬ 3 ዙር እንደገማለን ማለት ነው። እናንተ ቢያንስ 15 ብታረጉ ጥሩ ነው። 1 2 3 4 5 ኦኬ እኔ 5ቱ ይበቃኛል። እሺ ቁጭ ነው የምንለው። እንዳሳየዋችሁ እግራችን ላይ ነው የምንቀመጠው። ትንሽ እዚህ ጋር ሊያመን ይችላል እንትን እስክንል ድረስ። ስለዚህ ኖርማል ነው፣ ስትለምዱት ይተዋቸዋል። እሺ አሁን ምንድነው የምናደርገው?
እግራችንን እጃችንን ወደ ጎን ከዛን እቺን ደግሞ ከስር አይታችሁ 1 2 3 4 5 6 በጣም ነው የሚመቸው። አሁን ደግሞ ባልሰራነው ሳይድ እናደርጋለን ማለት ነው። እቺ ከዛን ከስር 1 2 3 4 5 6 ኦኬ። ይሄንን ምን እናደርጋለን? እንደጋገማለን። የሚገርም ነው። በቃ የሚገርም ስትሬቺንግ ነው። ይሄ ቪዲዮ በእውነት ጠቃሚ ነው። እያያችሁ ከሆነ እንግዲህ ቤቱን ሰብስክራይብ ያላረጋችሁ ቤቱን ሰብስክራይብ ማድረግ አለባችሁ። እንደዚሁም ደግሞ ለጓደኞቻችሁ እናንተ አይታችሁ ከተጠቀማችሁበት ለጓደኞቻችሁ ሼር አድርጉ። ኮሜንት ላይ ቀጥሎ እንድሰራላችሁ የምትፈልጉትን እንቅስቃሴ አይነቶች ንገሩን። ከማርሻል አርት የሚሆን እንደዚሁም ደግሞ ቤት ውስጥ መስራት ለምትፈልጉ ሰዎች ምን አይነት እንቅስቃሴ ምን አይነት ቪዲዮ ልስራላችሁ ጠይቁን፣ እሰራላችኋለሁ ማለት ነው። አቤት አቤት ውሃው ይጣፍጣል እናንተ በዚህ ሰዓት። እሺ ምንድነው የምናደርገው? በሆዳችን እንተኛለን። ይሄው ይሄ ወገብ አካባቢ ላይ ላለው ስትሬቺንግ ነው። ወገባችን ላይ ሙሉ ሰውነታችን ነው የምንሰራው ብለናል ዛሬ እንግዲህ። ይሄው 1 2 3 4 5 ይሄ ሉክ በደንብ እንዲገባችሁ ዞር ልበልላችሁና ላሳያችሁ። ይሄው ቀና እንላለን። ከዚህ ይሄ እግራችን ልጥጥ ነው። እቺ 1 2 3 4 5 እሺ ምንድነው የምናደርገው? ከዛን እቺኛዋ ነገር እቺ አንዷ ነገር መጣና አድርግና ቀና እንላለን። 1 2 3 4 5 ኦኬ። ባልሰራነው እግር ደግሞ ያልሰራነው ነገር እናመጣትና አሁንም ቀና 1 2 3 4 5 6 ኦኬ። በጣም ነው የሚደክመው። እሺ አሁን ቅድም መጀመሪያ የሰራነው ነገር እቺ እናመጣታለን። ይሄኛውን እግር እጅ ተቃራኒ ያለውን ይሄንን እንይዛለን። ያው እቺ ወደዛ ስትሬች እናደርጋለን። አሁን ደግሞ ባልሰራነው ሳይድ እንሰራለን። እንግዲህ ቤታችሁ ውስጥ መስራት ትችላላችሁ። ባይዘወይ ይሄው ባልሰራነው ሳይድ ወገብ የወገብ መድኃኒት በሉት። በቃ የሚገርም ነው። ወገባችሁን እንግዲህ አንዳንዴ ሲሰማችሁ እችኛዋን በሰሩ በእርግጠኝነት ማለት ነው ትልቅ የህመም ጉዳት የሌላ ህመም ጉዳት ካልሆነ እንደዚህ በትንሽ የስራ ጫና በሆነ ነገር መዛባት ከሆነች በእርግጠኝነት ያስተካክልላችኋል። ይሄ አሁን የሰራሁትን ሁለቱን እንቅስቃሴ ከሰራችሁ ማለት ነው በእርግጠኝነት። እሺ የሚቀጥለው ቪዲዮ ረዥም ነው እንግዲህ ትዕግስት ሊኖራችሁ ይገባል። ያለውን ነገር አብዛኛው ሰዎች ረዘም ያለ ቪዲዮ ስላለን አጫጭር ከምሰራለን ብሎ በውስጥ በኩል ስላወሩ ነው ይሄ ቪዲዮ እየሰራሁላችሁ ያለው። እቺን ኤል እንሰራታለን። ኤል እዚች ጋር ይሄው 1 2 3 4 5 ይሄው ይሄ ከዚህ ጉልበታችን ምንም አይነት እንትን እንቅስቃሴ የለው ክፍተት አይኖረውም ማለት ነው። ከዛን እቺ ዘቅ 1 2 3 4 5 ከዛን እቺን እዚችው ይሄው እቺን እንይዛለን። 1 2 3 4
5 የሚገርም ነው። ቤታችሁ ሆናችሁ በነገራችን ላይ በዚሁ ጤናችሁን መጠበቅ ትችላላችሁ። እነኚህን እየሰራችሁ ማለት ነው። እሺ መጀመሪያ የሰራነውን አይነት ኤል እንሰራለን። እዚች ጋር ያው እንደ ፍሌክሲብሊነታችሁ በደንብ መስራት የምትችሉ ሰዎች ትኖራላችሁ፣ ፍሌክሲብል የሆናችሁ። እንደዚሁም ደግሞ እዚቹ ዝቅ ማለት ማትችሉ ሰዎች አላችሁ። ቅድም የሰጧችሁ በክንድ የሚለካውን እሱን ከሰራችሁ በእርግጠኝነት በቀላሉ ትሰራላችሁ። 1 2 3 4 5 እኔ ራሱ በቅርብ ሰርቼ አላውቅም። ያው እስቲ 1 2 3 4 5 6 ምንም ማለት ነው። እሺ እቺን በደንብ እንዲታያችሁ እስቲ እንደዚህ ላድርግላችሁ። ያው የምትችሉ ሰዎች እንደዚህ አይታችኋል። ከዚህ ማያልፍ ሰው አለ ባይዘው ወይ ቦርጭም ሊገፋው ይችላል የሆነ ነገር ግን በአጭሩ ይደረሳል። ምንድነው የምናደርገው? እቺ መጀመሪያ እቺ ከዛን እቺ ነው አይታችሁ፣ ከዛን እቺ ትንሽ፣ ከዛን እቺ ትንሽ፣ ከዛን እቺ ትንሽ፣ ከዛን እያልን ዝቅ ዝቅ እንላለን ማለት ነው። ከዛን ዝቅ 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 ከዛን እቺ እንሄዳለን። ወይ የምትደርሱበት ቦታ ላይ መያዝ። ያው ይሄ አይነሳም ከመሬት። እንደዚህ አድርጋችሁ የምትሰሩ ልጆች አላችሁ። ይኸው ግጥም ኦኬ፣ ቆንጆ ነው እንግዲህ ቀላል ይመስላል ሲሰራ። እንግዲህ ጥሩ ነው። ጥቅሙ ደግሞ በጣም ቆንጆ ነው። እስቲ አብረን እንሰራለን። እኔም ፍሌክሲቢሊቲ በጣም ቀንሷል። ሰርቼ አላቅም በቅርብ። ያው እንደምታውቁት በስራ ምክንያት የምታውቁ ሰዎች አላችሁ። በስራ ምክንያት ቢዚ ነኝ። አንዳንዴ የሆነ ሰዓት ላይ የሰራችሁ ነገር እድሜ ልክ ከእናንተ ጋር መሄድ ይመስላችኋል። ስፖርት በቃ ማይዋሽ ጓደኛችሁ ነው። ምክንያቱም ስትሰሩ አብሯችሁ ነው። ካልሰራችሁ እናንተን አይለማመጥም፣ ይተዋችኋል። ስትሰሩ ግን ምንም ጊዜ አይዋሿችሁ፣ ለውጥ ያሳያችኋል። በሰራችሁት ልክ ትለወጣላችሁ። ለዚህ ምንም አይነት አያስመስልም ስፖርት። ድሮ ሰርቻለሁ በዛ መቀጠል እችላለሁ፣ አይናው እውቀቱ ይኖራል። ግን ደግሞ መጀመሪያ የነበራችሁ ስፒድ፣ ፍሌክሲቢሊቲ የሆነ መጀመሪያ የነበራችሁትን አቋም አይኖራችሁ። ስለዚህ ያ አቋም እንዲቀጥል እንግዲህ በተቻላችሁት መጠን እንቅስቃሴ ማድረግ አለባችሁ እና በደንብ መስራት አለብን ማለት ነው በምንችለው መጠን። እሺ እዚች ጋር እቺ ይኸው በተቻላችሁ መጠን እግር ከመሬት ባይነሳ። እሺ 2 ሰቴ አሁን ይሄ ለዛንቺ 1 2 3 ቀላል ነው የምትመስላችሁ እቺ ነገር ግን በጣም ቆንጆ ናት። ዋው! እንግዲህ በቻላችሁት ፍሌክሲቢሊቲ መጠን ነው እግራችሁን መክፈት የምትችሉት። እኔ ቀለል አድርጌ ነው የከፈትኩት። ያው ይሄን አለ መክፈት ይችላል ማንኛውም ሰው ብዬ አስባለሁ። ከዛን እቺን እዚህ ጋር ትንሽ ትይዛላችሁ። ትንሽ ከዛን እቺን ትንሽ ዋው! እንግዲህ እንደዚህ ማንቀሳቀስ እችላለሁ።
እዚህ ታፋይ አካባቢ ላይ በደንብ ነው ስትሬች እያደረገ ያለው። ቆንጆ ነው። አሁን እቺን ዋው 1 2 3 4 5 ደስ ይላል። እግራችን እንግዲህ ትንሽ ድንዝዝ አይነት ባህሪ ሊያሰማ ይችላል። እቺን ማድረግ እንችላለን። ኦኬ ቤተሰብ በደንብ እየተከታተላችሁ እንዳላችሁ ተስፋ አደርጋለሁ። መሰረታዊ ነገሮች ስለሆኑ በደንብ ብታዩ ጥሩ ነው። አብሶ ጀማሪ ስፖርተኞች ጥሩ ነው ይሄ ነገር። ፍሌክስ ላይ ትንሽ የፍሌክሲቢሊቲ ችግር ያለባችሁ ኦኬ ምችሉትን ያህል ዝቅ ዝቅ እያለን እንሄዳለን። አንድ ሁለት ሶስት አምስት እስቲ በደንብ ነው አሁን ለማስፋት የምንሞክረው። በሆዳችን በደንብ መሬት ለመንካት ነው። ትንሽ ከመጀመሪያው ትንሽ ከበድ ይላል። ትንሽ ይሄ ነው ብዙም አይደለም። እንሞክራ። እሺ እንሞክር ብሏል እንግዲህ ካሜራማኔ። በሆዳችሁ መሬት መንካት ነው። አብሶ ፍሌክስ ለመውረድ ስታስቡ እቺን ብሰራት መልካም ነው። እንግዲህ ስትሬቺንጋችን ከዚህ በቃ በተረፈ በሚቀጥለው ትሬኒንግ ላይ እንሰራለን። እነዚህ ላይ ረዝም ይችላል ስትሬቺንግ ሰዓት ባይዘው የምትፈልጉትን ከውስጡ እንድትጠቀሙ ብዬ ነው። ትሬኒንግ እንግዲህ ሲሰራ ይሄን ሁሉ ስትሬቺንግ ላንሰራ እንችላለን። እንደየምንሰራው ትሬኒንግ ነው። ምክንያቱም ፍሌክስ ምናምን የምንሰራ ከሆነ ግድ ያስፈልጉናል እነኚህ ማላቀቂያዎች። እኛ የተለመዱ ምን አይነቶች ናቸው? ማላቀቂያ ስንል ኖርማል እነኚህ የተለመዱ ናቸው። እነኚህ አሁን ያሳየኋችሁ ብዙውን ጊዜ አልተለመዱም ሲሰሩ። እነኚህ ናቸው የተለመዱት። እነኚህ ቆንጆ ናቸው። እነኚህ ግን ሞር ፍሌክሲቢሊቲያችንን በጣም ቆንጆ የሚያደርጉልን አሁን ያሳየኋችሁ ነው። እኔ እንግዲህ ተማሪዎቼ ሳሰራ ፍሌክሲብል እንዲሆኑ ብዙውን ጊዜ በእንደዚህ አይነት እንቅስቃሴዎች ነው መረዳቸው እና እናንተም ልትጠቀሙ አብሶ ጀማሪ አሰልጣኝ የሆናችሁ ልጆች ስፖርት ቤት ውስጥ ልጆች ፍሌክሲቢሊቲያቸውን እንዲጨምር እንደዚህ አሁን የሰራሁትን አይነት እንቅስቃሴ ብትሰሩ በቀላሉ ፍሌክሲቢሊቲያቸውን ቆንጆ ማድረግ ትችላላችሁ። ይሄ ነው እንግዲህ ዛሬ ሜጀሪ ምንድነው አብረን የምናየው ይሆናል።